በአዲስ አበባ ቀጨኔ ከሚገኝ አንድ ጠጅ ቤት ሀፍረቱን እንኳን መሸፈኛ ሳያስፈልገው መለመላውን የቆመው ነጭ ሰውዬ የብዙዎችን ሕይወት የቀየረ ነው። እርሱ በረደኝ ሳይል ቀንም ሌሊትም ራቁቱን ቆሞ የሰው ልጅ እንዲህ ራቁቱን እንደመጣ ራቁቱን ይሄዳል የሚል መልእክት ማስተላለፊያ ሆኖ ጠጅ ጠጪዎችን ሁሉ ፍቅር ማስተማሩ ቀጨኔ ማዞሪያ ተብሎ በሚጠራው አካባቢ ይወራለታል። እርሱን አልፈው ወደ አንዱ ጓዳ ሲገቡ ደግሞ ሌላ ልብስ ለምኔ ያለች ትንሽዬ ነጭ ሴትዮ እንዲሁ ሰው ሆይ ስንፈጠር ርቃናችንን ነበርን ስንሄድም ርቃናችንን እንሆናለን ስለዚህ ተፋቀሩ ተረዳዱ የሚል መልእክት ማስተላለፊያ ሆናለች። እነዚህ ራቁታቸውን ሆነው የሚታዩት ሕይወት አልባ ቢሆኑም የስንቱን ሕይወት የቀየሩ ፍቅርና መረዳዳትን ያስተማሩ ሐውልትና ቅርጽ መሆናቸውን ስሰማ ገረመኝ። ቀራጺያቸው የጠጅ ቤቱ ባለቤት ታምሩ አንበርብር ነው። የወንዱን ሐውልትና የሴቷን ቅርጽ ለመስራት ያነሳሳው ደግሞ በደንበኞቹ ውስጥ የበላይነትና የበታችነት ስሜት መደጋገሙ በሰዎች መካከል ሀብታም ደሃ እየተባለ መከፋፈል መነጣጠል መብዛቱ ነው። ይህንን ትዝብቱን ቀራጺውና ባለጠጅ ቤቱ እንዲህ ነግሮኛል። በብዛት አሁን ሁሉም የራሱን ትልቅነት ነው ይፈልጋል። ሁሉም ራሱን ሾም እንጂ የምታየው ዝቅ የሚያርግ ሰው የለም። የበታች ስትሆን ነው ትልቅ የምትሆነው። እዚህ ጋር ደግሞ እኔ ራሴን ከኮፈስኩኝ እንደምወርቅ ማወቅ አለብኝ። ሰዎቹ እኔ በልጥ ሲባባሉ የበላይነት ስሜት ሲሰማቸው በምክርም ቶሎ አልገራ ቢሉት የወንዱን እርቃን ሐውልት ቀረጸ፣ የሴቷንም እርቃን ቅርጽ አበጀ። እናም በሐውልቱ ሊገልጽ ያሰበውን እንዲህ ነገረኝ። የሚገልጸው ምንድነው? ሁሉም ራቁታችንን የመጣ ነው። ስንሄድም ትተነው የምንሄደው ራቁታችን ነው። ድሃ በመሆኑ ሀብታም በመሆኑ ሳይሆን ማንንም ሰው ስንፈጠር ራቁታችን ስለሆነ ከየት እንደመጣ ማወቅ አለብን። ለሰው መማሪያና ሀብታምና ድሃ የሚለውን እኩል ለማየት ሁሉም ሰው እኩል የሚታይበት ቤት እንደሆነ ለመግለጽ ነው። ሁሉም እንዲተሳሰብ በተዘዋዋሪ እንዲያውቁት ማድረግ ነው። የሆነ ሆኖ ከምክር አልፈ በራቁት ሐውልት አስደግፈ እንዲነበርን እንዲህም እንሆናለን እያልክ ያስተማርካቸው ሰዎች አሁን ወደዚህ ቤት ሲመጡ ግንኙነታቸው እንዴት ሆነ ስል ቀራጺውንና ባለጠጅ ቤቱን ታምሩን ጠየቅኩት። እዚህ ቦታ ላይ ምንም የለም። በቃ ሁሉም ሲመጣ የምታየው ተሳስቦ ጠቅላላ አንድ አይነት ሰው ነው። በጣም ፍቅር አለው። በጣም ከታምሩ ይህንን ከሰማው በኋላ ከጠጪዎቹ አንዳንዶቹን ወደ ውጭ እየጠራሁ ማዋራት ጀመርኩ። እውነት እንደሰማሁት ከራቁት ሐውልት ፍቅርና መተሳሰብ ገባችሁ በማለት ከጠየቅኳቸው አንዱ እንዲህ አለኝ። እንግዲህ ይሄ ሐውልት ብዙ ነገር አስተምሯል። እኩል ሁላችንም እኩል እንደሆነ ያለንን 10 ብርም ይሁን 20 ብርም አዋተን በጋራ እንበላለን፣ በጋራ እንጠጣለን። አንድ ሰው ችግር ቢኖርበት አዋተን ችግሩን እንዲወጣ እናደርጋለን በጋራ። ይሄ ምንድነው? ፍቅርን ነው የሚያመለክተው። እና ይሄ ሐውልት ትልቅ ትምህርት ነው የሚሰጠው። ጠጅ ባህላዊ መጠጥ ነው። ፍቅርን፣ አንድነትን፣ እኩልነትን ይጠይቃል። በፍቅር እንጠጣለን። ሌላው ከራቁት ሐውልት የተማረው ደንበኛም ያወራልኝን ስሙ። ከታምሩ ሐውልት ብዙ ነገር ነው የምትማረው። እውነት ነው የምትማረው። በቃ እውነትን ወዴትም አትወስደው፣ ተፈጥሮንም ወዴትም አትቀይረው። እዚህ ጋር ምንድነው የምታየው? የጥቅም ሰው፣ የቢዝነስ ሰው፣ የተለየ ነገር የሚፈልግ ሰው ይመጣል ይሄዳል። ያ እንግዲህ አፈርነህና ወደ አፈር ትመለሳለህ የሚለውን እውነታ ነው የሚገልጸው። አሁን የምትሰሙት ሰውም የተረዳውን እንዲያስረድቶኛል። እኔ አሁን ከሐውልቱ አንድ ነገር የተረዳሁት ምንድነው? ሁሉም ሰው እኩል እንደተባለው ሁሉ እኩልነትን እኔ እንዲህ ነው የተረዳሁት። ከቤቱ ደንበኞች ያሰማኋችሁን ከሰማሁ በኋላ ከባንኮኒው ጀርባ በፍርግርግ ከለላ ውስጥ እርቃኗን ስለቆመችው የሔዋን ቅርጽ ቀራጺውን ጠየቅኩት። እንግዲህ የወንድ ሐውልት ነው ዛዬ ነው። ውስጥ ደግሞ ስገባ የሴት ሔዋንም አለች። እሷን ግን ሸፈን አረካት ወደዛ ነው ከባንኮኒው ጀርባ ደበቃት። ያው ቦታ ከመጣው የተነሳ በትልቁ ለመስራት አስባለሁ፣ ግን ቦታ የለንም እኛ ጋር። የቀራጺውና የባለጠጅ ቤቱ የትዳር አጋር ሸዊት ቢራራ ትባላለች። ባለቤትሽ ስለቀረጸው ሐውልት አንቺስ ምን ትነግሪኛለሽ አልኳት። ያው ሐውልቱ የሚያስረዳው የሰው ልጅ ወደዚህ ምድር ሲመጣ እርቃኑን ነው የመጣው። ተወልዶም እዚህ ምድር ላይ ሲኖር በጣም ሀብታም ሆኖ ባለጸጋ ሆኖ ብዙ ነገር አፍርቶ አይደለም ልብስ ወርቅ እስከ መልበስ ድረስ ይደርሳል። ግን በሚሞትበት ሰዓት ያንን ሁላ ነገር እርግፍ አድርጎ ትቶ እርቃኑን ነው ተመልሶ ወደ ምድር የሚገባው እና ያንን በአጠቃላይ የሚያስረዳ ነው ሐውልቱ። ሰዎች እንዴት እየተገነዘቡት ነው እዚህ ቤት ውስጥ? በጣም ተዋደው ተፋቅረው ከአንድ አይነት ህዝብ ማለት ከአንድ እናት ከአንድ አባት እንደወጣ ማታም ሲለያዩ በፍቅር ፎቶ ተነስተው ተሳስመው ሐውልቱ ስር በጣም ፎቶ ተነስተው በፍቅር እየደባበሱት ሁላ ነው ፎቶ የሚነሱት። ሐውልቱ ሁላ አይደለም ልክ በቃ ጎዝ ነገር ሳይሆን የሆነ ህይወት ያለው ነገር ነው የሚመስላቸው። በቃ ያንን እየዳበሱ ምን ይያሉ ነው ፎቶ ተነስተው የሚሄዱት። በጣም ትልቅ ፍቅር አለ። በቃ ለመግለጽ እኔ በቃላት ለመግለጽ መጠጥ ቤት ነው ብለህ ራሱ አታስበው። በጠጅ ቤቱ ውስጥ በነበረኝ ቆይታ ራቁቱን በቆመው ሐውልት ዙሪያ በከበቡት ሰዎች መካከል ከሳቅና ጨዋታ በቀር ጠብ አላስተዋልኩምና በርግጥም ቀራጺው ሐውልቱን ብቻ ሳይሆን ደንበኞቹንም ደህና አድርጎ ቀርጿቸዋልና በማለት ማድነቅ ያልቀረም